እሰይ 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 ይሄን ለማየት ላበቃን ተመስገን እንላለን። ሌላ ምን እንላለን? እንግዲህ ይሄን እናያለን ብለን ጠብቀን ነበር። ሩቲና አብርሽ በዚህ ሁኔታ ይመጣሉ ብለን ጠብቀን አስበን እናውቃለን። ምክንያቱም ተጣልተዋል፣ ተለያይተዋል ብዙ ሰው ብዙ ጠላት ተደስቶ ነበረ። እነሱን የሚወዱ ደግሞ ብዙ ሰው ልባቸው ተሰብሮ አዝኖ ነበረ። የበፊት ፍቅራቸውን እንደዚህ ሳቃቸውን አንድ ላይ የሚመጡበትን ቀን ስናፍቅ ነበረና ድራማ እንኳን ቢሆን እንደዚህ በማየታችን እኔ በጣም ደስ ብሎኛል። ምክንያቱም እነዚህ ልጆች መሀል ፍቅር አለ፣ ልጅ አለ፣ ብዙ ዋጋ ተከፍሎበታል እና በቀላሉ መለያየት ማለት በጣም የሚያስጠላ ነገር ነው። ተጋብቶ በሁለት ወራቸው በሶስት ወራቸው 2 ወር ራሱ አልሞላቸውም እና ገና አንድ ቤት ውስጥ ሆኖ ትዳር ሳያጣጥሙት ትዳር ምን እንደሆነ ሳያውቁት ነው ተለያይቷል ተብሎ የመጡት ማለት ነው። እና በጣም ነበር የሚያስጠላው። በዛው ቢቀር አብርሽ አሁን ሩቲ ወደ ራሱን ለመመለስ እያደረገ ያለው ነገር እኔ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ሰላም ሰላም ቤተሰብ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ያው ደስ ያላችሁ ሁላችሁም ይሄ ቪዲዮ ላይክ አድርጉ። ሩቲና አብርሽዬን እንደዚህ በማየታችን ደስ ብሎናል። ልጃቸውን አብሮ እንዲያሳድጉ እንፈልጋለን። ጠላት ቅጥል እንድንፈልጋለን። የሄርሜላ ደጋፊ ነኝ፣ የውሽሚቷ ደጋፊዎች ቅጥል ድብ እንዲበሉ፣ የሩትዬ ደጋፊዎች ደግሞ ሁል ጊዜ ከጎኗ የቆሙ እስከ ዛሬ ድረስ ማለት ነው እስከ ዛሬ ከመጀመሪያው ጀምሮ እሷ ላይ ሳይቀየሩባት ከጎኗ የቆሙት ፈጣሪ እድሜና ጤና ይስጣቸው። ደስታችን እንደዚህ እንደሚዘልቅ ተስፋ እናደርጋለን። ሩቲና አብርሽ እንደዚህ እንደሚቀጥሉ አብሮ እንደሚመጡ ሁላችንም ተስፋ እናደርጋለን። ምክንያቱም ቪዋቸው ራሱ እይታቸው ራሱ ላይካቸው ራሱ ይለያል ማለት ነው እና ይሄን አለው ሰው የሚወዳቸው፣ ይሄን አለው ሰው የሚያከብራቸው። ለምን የሰው ፍቅር እንዳልታያቸው ነው ያላቅም። አብሮ ሲሆኑና ከሌላ ሰው ጋር ሲመጡ ምን አይነት እይታቸው ራሱ ምን ያህል እንደሆነ ለምን ለይቶ እንዳላዩ፣ ለምን ቪዲዮዋቸውን ቼክ እንዳላደረጉ እኔ አላቅም። ከዚህ በኋላ በደንብ ቼክ አድርጎ አብርሃም ወደ ራሱ ተመልሶ ከሩትዬ ጋር እንደዚህ ይቀጥላሉ ብለን እናምናለን። ምክንያቱም ቪዲዮዋቸውን ራሱ ማየት አለባቸው፣ ላይካቸው ማለት ነው። የምሬን ነው እና